በላይፍ ውስጥ ብዙ ጊዜ ክራይሲስ ሀፕን የሚያደርገው መማሪያ ያለብን ሌሰን ወይ ደግሞ ማስተዋል ያለብን ነገር ሲኖር ሜቢ በገንዘብ ሊሆን ይችላል ወይም ደግሞ በሪሌሽንሺፕ ሊሆን ይችላል። አቴኒ በየትኛውም የህይወት ሁኔታ ላይ ክራይሲስ ሀፕን የሚያደርገው ብዙ ጊዜ እኛ መውሰድ ያለብን ሌሰን ሲኖር ነው። ለምሳሌ ገንዘብ የምናባክን ከሆነ ሴቭ ማናረግ ከሆነ በትክክል ማኔጅ ማናረገው ከሆነ የሆነ ሰዓት ላይ ያው ያቺ ሌሰን ትመጣለች ማለት ነው። ያቺ ገንዘብ ማጣቷ፣ ያቺ መቸገሯ፣ ያቺ ብድር ውስጥ መግባቷ፣ ያቺ የሰው ፊት ማየቷ ከባባድ ነገሮች ሀፕን ያደርጋሉ። በሪሌሽንሺፕም ደሴም ዋይዝ ነው። አብረን ያለን ሰው በትክክል ዋይዝሊ ካልያዝን በትክክል ስለዚህ ያ በትክክል ሃንድል ያላደረግነው ሪሌሽንሺፕ በኋላ ሲፈርስብን፣ በኋላ መጎዳት ውስጥ፣ በኋላ መቆጨት ውስጥ፣ በኋላ መበሳጨት ውስጥ ሲከተል ያ ወደ ክራይሲስ አመራን ማለት ነው። ስለዚህ በእጃችን ላይ ያሉ ሰዎችን ሊሆን ይችላል፣ ሪሶርስን ሊሆን ይችላል፣ ገንዘብ ሊሆን ይችላል፣ ምን ነገር በትክክል ዋይዝሊ መጠቀም፣ በሁኔታዎች ውስጥ አስተካክሎ መጠቀምን፣ በስነ ስርዓት ቦታ ላይ መዋልን መለማመድ መስራት ያስፈልጋል። እሱ